አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ኢትዮጵያኖች፣ የኔ እንቁዎች፣ የሀገሬ ልጆች፣ ማሮቼ፣ ፍቅሮቼ፣ የኔ እህቶቼ፣ ሁለማኖቼ፣ ሁሉ ነገሮቼ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ ረብል ዓለሚን። ጁማ ሙባሪክ ብያችኋለሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች። ጁማ ሙባሪክ። አላህ ሱብሃነሁ ወተዓላ እንኳን በሰላም ለጁማ አደረሳችሁ። ሳምንት አላህ ያደርሰን። ቤት ክርስቲያን ወገኖቻችን እንዴት ናችሁ? አላችሁ ወይ? እናንተ ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። የኔ ውዶች፣ የኔ ማሮች፣ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልኝ ውዶች እና ወዳችኋለሁ፣ አከብራችኋለሁ። የምታበረታቱኝ ሁላ አላህ ሱብሃነሁ ወተዓላ ይገዛችሁ፣ ይመልስላችሁ። ፈጣሪ ለእናንተ መልካሙ ነገር ይምረጥላችሁ። ስራችሁ ፈጣሪ ይውደድላችሁ። ለሰው ልጅ መልካም መስራት ለማንም ሰው ለቀንነት ለማንም ሳይሆን ለራሳችን አንድ ሰው አንድ ነገር የሚያደርገው ለራሱ ሲል ነው። ከፈጣሪ ያገኘው ከሰው ልጅ እኮ ምንም ነገር አይጠበቅም። ከአላህ ግን በረህመቱ በእዝነቱ አላህ ሱብሃነሁ ወተዓላ እኛ ብዙ ነገር ይሰጠናል። አላህዬ ማይመርጥ ሀብታም ደሃ ማይል ጌታ ነው። ደህነቱን ሀብትነቱን ቢሰጠው ያኔ ሰዎች ሁሉንም ሰው ሀብታም ማድረግ ይችላል። አላህ ምንም ሰከንድም አይፈጅበትም። በ6 ቀን ሰማይና መሬትን ፈጠረ አላህ እኮ ሰዎች ሶብር እንዲለምዱ ነው። ሶብር ማድረግ ማንኛውም ነገር ቶሎ አሁን አልሆነም እንዳይሉ ነው አላህ በ6 ቀን ያደረገው። በቀን በሰከንድ በአላህ ሱብሃነሁ ወተዓላ ሰከንድ ጨርስበት የሆነ በቃ ሰከንድ ነው ምትበሳ አላህ ያችን ሰዓት አጨርስበትም። አሁን ላድርገው ከሆነ አሁን የሚፈልገውን ነገር ማድረግ የሚችል ጌታ ነው አለን። እሺ ውዶች፣ ከዛን በተረፈ ሁላቸው ለእኔ ማሮች፣ እኔ ውዶች እና አበረታቱ። ለዛ ነው እኔ ወዳቸዋለሁ፣ አከብራቸዋለሁ። አበረታቱ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች፣ የሀገሬ ልጆች። አላህ ባላችሁበት ላይ ጠብቃችሁ፣ አፊያችሁን ይስጣችሁ፣ ምትበሉት የሚጠጡ ያሰጣችሁ፣ ርስቃችሁን ይክፈተው ያ ረቢ በእዝነቱ በረህመቱ። ሊፋጊፋ የሌለበት ርስቅ አላህ ይስጣችሁ። አጨናንቃችሁ ምን ሊያዝ ምን ላድርግ እኔ እንዴት ልሁን ከሚባል ጭንቅ ሀሳብ አላህ ያውጣችሁ። የራሳችሁን ህይወት የራሳችሁን ርስቅ አላህ ይስጣችሁ ብዬ ነው የምመኝላችሁ። መቼም ቢሆን ጥሩ ነገር ነው የምመኝላችሁ እና አበረታቱ። ለእህት ወንድሞቻችን ዱዓ አድርጉ። የሰው ሀገር ስደት እየመጡ በባህር እንደሚያልቁት ፈጣሪ አላህዬ በእዝነቱ በረህመቱ ርስቁን እንዲከፍትላችሁ እንዳይጨናነቁ አላህ በሀገራችን የተመቻቸ ኑሮ እንዲሰጣችሁ ለነሱ እንደዚህ እንዳይጨናነቁ። እውነት ወላሂ በጣም ነው የሚያሳዝኑት። በጣም የሚያሳዝኑት። አስብ እስኪ ሰው ልጅ አገኛለሁ ብሎ ሄዶ አገኛለሁ ብሎ ያችን ባሩሃን ለማለፍ ውሃውን ለማለፍ ጥቂት እንደቀራችሁ ደርሰናል ብሎ ደስ እንደተሰማችሁ እንዲህ ህይወታችሁ እንደዚህ መገለባበጥ እስኪ አላህ መጀመሪያ በእነሱ ላይ የተጻፈው ነገር ነው። ፈጣሪ መጀመሪያ እናንተ ከዚች ቀን ድረስ ትኖራላችሁ። ከዚህ በኋላ ደግሞ በቃ የእናንተ ህይወት በምንድን ነው የሚጠፋው? ሲፈጥረ ከእናታችን ሆድ ስንወለድ መጀመሪያ አላህ ሱብሃነሁ ወተዓላ የጻፈው ነገር ነው። እኛ በቃ በውሃ በእሳት በመኪና በቃ አላህ አሟሟታችን አላህ ያሳምርልን። ወላሂ ያ ረብ በመኪናም አደጋ አይበለም፣ በውሃም አይበለም፣ በእሳትም አይበለም። አላህ ሩሃችንን ራሱ ውሰዳቱ ሊቃርጉ ምንም ሳንጨናነቅም ሰውን ሳናስቸግር ማለት ነው። አላህ እድሜ ደግሞ ይስጠን፣ አፍያም ይስጠን። ርስቃችንም ክፍት አድርጎ አላህ ከፍቶልን ጥሩ ነገር አይተን ልጆቻችን አስደስተን ሁሉንም አስደስተን ለራሳችን ተደስተን ቤተሰቦቻችን ተደስቶ ሰውን ህዝብን የምናስስበት ነገር አላህ ሱብሃነሁ ወተዓላ በእዝነቱ በረህመቱ ይስጠን እላቸዋለሁ። ማሮቼ፣ ፍቅሮቼ ወላሂ ለአዚም
እኛ ብዙ ነገር እንመኛለን፣ ብዙ ነገር እንፈልጋለን። ለምን አሁን እኔ የማይኖራቸው ቶክስ በጣም ይበዛል። በቤታችን ቶክስ ወላሂ ይበዛል። እግሬ ኮሽናዬ ሙቀቱ የቤቱ ቶክሱ ብታይ ሩሄ ሊወጣ ነው። እግሬ አሁን ይሄው ጉልበቴ ማለት ነው እንዲህ እንዳዘረግኝ እያለኝ ነው፣ እንደ እንትን ሆኖብኝ ማለት ነው። እና ውዶቼ ማሮቼ ፍቅሮች ቁጭ ብዬ ላውራችሁ። ወላሂ ለአዚም ወላሂ ይጠብቃችሁ፣ እናንተን ፈጣሪ ይጠብቃችሁ፣ ባላችሁበት ፈጣሪ ይጠብቃችሁ። እውነት ጁማአን በሳምንት ጁማ እንደሚያደርስ የሚመጣ እኛንም ሁሌ አላህ ያኖረን። ጥሩ ስራ ስንሰራ በመጥፎ ስራ ሰው አላህ በጥሩ ስራ ያኖረን። በዚህ ምድር ላይ ኸይር ስራ ልንሰራ፣ ሰደቃ ልናወጣ፣ የቲሞችን ልንረዳ፣ ምስጊድ ልናሰራ፣ ላጡት ልንረዳ፣ እጃችን ልንዘረግ፣ ለእኛም አላህ ደግሞ ርስቃችንን በተሻለ ሁኔታ ልፋጊፋ የሌለበትን ሰጥቶ ለመዳም ቅሞች ሁሉ እፎይ ብሎ የሚያርፍበት ቀን ቅርብ አላህ ያድርግላችሁ። የተቸገሩትም አላህ ሰላም አድርጋችሁ፣ ሐኪም ቤት ያሉትን፣ ሆስፒታል ያሉትን፣ በእስር ቤት ያሉትንም፣ እየታመሙትንም ሁሉንም ሀገራችንን ሁሉም አላህ በእዝነቱ በረህመቱ ሰላም አድርግልን፣ ሰላማችንን ብዝት አድርግልን። ያ ረቢ ያ አላህ በእዝነቲ በረህመት ይሁንብክ። ያ ረቢ ልጆቻችን ሐፊዘ ቁርአን አላህ ያርግልን። ያ ረቢ ያ አላህ በእዝነቱ በረህመት ይሁንበት። እናንተ እህቶችን አላህ ይጠብቃችሁ፣ ሰላማችሁን አላህ ብዝት አድርጋችሁ፣ ርስቃችሁን አላህ ክፍት አድርጎ ይክፈትላችሁ። ምንም ማያደክም ርስቅ ለእናንተ ወለድክም ብላችኋል፣ ደክሟችኋል። አንዲት ሴት 15 ዓመት 13 ዓመት 20 ዓመት 16 ዓመት 8 ዓመት 10 ዓመት የቆየች ካዳማለች። የኔ ቢጤ ደካማ እኔ ወላሂ ላዚም በጣም ነው ማዝንላችሁ፣ በጣም ነው ማስብላችሁ። አላህዬ እናንተን ወላሂ ከዚህ ጭንቅ፣ ከዚህ ሀሳብ፣ ከዚህ ድካም እንደው የራሳችሁን ርስቅ አላህ ይስጣችሁ። እውነት የራሳችሁን ርስቅ ከየትም ብሎ አላህ በዚች እረፊ። ያንቺ ርስቅ እኮ እቺ ናት፣ ከአንቺ ጋር የተፈጠረችው እቺ ናት፣ ይሄው እረፊ ብሎ አላህ በቀኛዬ ነው። ይና ረቢ አላህ በእዝነቱ በረህመቱ ኑበት። ሀገራችን ሰላም አላህ ያርግልን። ኑሮ ውድነቱን ቅዝቅዝ አርግልን። ኑሮ ውድነቱን አላህ ቅዝቅዝ አርግልን። ያ ረቢ አሁን ዝላም እየዘለመ ነው። ረህመቱን አላህ ረህመቱን የረህመት በረድ የምታረጓን ዝላም ሀገራችን በረካ የምታመጣውን ዝላም አላህ ያዝልምልን። ያ ረቢ በእዝነቱ በረህመቱ የመዳም ቅመሞች፣ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች ላይክ ሼር ኮሜንት ሰብስክራይብ አድርጋችሁ ሰብስክራይብ አርጉኝ፣ አበረታቱኝ። እወዳችኋለሁ፣ አከብራችኋለሁ። አላህዬ ባላችሁበት ሁላ ሰላማችሁን በዓለም ዳርቻ የትም አገር አላችሁ አላህ በእዝነቱ በረህመቱ ሰላማችሁ ብዝት አድርጎ ያብዛላችሁ፣ ያቆያችሁ፣ ያኑራችሁ። ጥሩ ነገር ያላገባችሁ አግቡ፣ ያገባችሁ ደግሞ ውለዱ። ወልዳችሁ ልጆቻችሁን አላህ ሙስሊም ሆናችሁን ሀፊዛን፣ ሌሎቹም ደግሞ በሌላ ሃይማኖት አላችሁን በራሳችሁ ሃይማኖት አላህ ሰላም አድርጎላችሁ ልጆቻችሁ ሁላችሁም አላህ ሊያኖራችሁ። ውለዱ፣ አግቡ። ሳሌ ባል አላህ ይስጣችሁ። ሳሌ ባል ይስጣችሁ። የተረጋጋውን ስትገብስቶች አርሄቡ ከየት መጣሽ ከየት ወጣሽ ሌቴሽ ሚለውን ሰው ሰላም አሌይኩም እንዴት ነሽ ግንባርሽን ሳም ያደረገው። አንቺም ደግሞ የኔ ፍቅር መጣልኝ የኔ ማር እያልሽ የምትቀበዩን ባል አላህ ለሁላችን ሳሌ የሆነው ድምፁ ማይሰማው ከአንደበቱ የሚወጣው ማርማር የሚለውን ባል አላህ ይስጣችሁ። ሰላማችሁን አላህ ብዝት አድርጉ። ህይወታችሁን ያላችሁበት ቀሪ ህይወታችሁን አላህ በሰላም አኖራችሁ። ድካም የሌለው ኑሮ አላህ ያኖራችሁ። እወዳችኋለሁ፣ አከብራችኋለሁ። ስትገቡ ላይክ ሼር ኮሜንት አድርጉልኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።